አይደለም እናትህን ሐቅ ልትወጣ እናትህ አንተን ልትወልድ ስትል ወጋ አድርገህ ያመምካትን ያህል እንኳን አልተወጣህም አለች። እናትህ እኮ ብሎ ማለት ነው አብደላህ 7 ልጅ ወልደህ ስላንተ ትጨነቃለች። 50 ዓመት ሞልቶህ ስላንተ ትጨነቃለች። በወጣይ በገባይ ቁጥር ልጅ ምን አጋጠመው? ዛሬ ተደሰተ ይሆን ወይ? ዛሬ ምን ሆነ? ነገ ምን ያጋጥመዋል ብላ የምትጨነቅ እኮ ነው። ወላሂ ያ አብደላህ احذر አየብኪ አቡከ ቢሰበቢክ አባት ባንተ የተነሳ እንዳያረክስ ተነቀቅ። ስንት ወጣቶች አሉ ቤተሰቦቻቸው በልጆቻቸው የተነሳ ያለቅሳሉ። ባለባበሳቸው ባነጋገራቸው የሚውሉበት ቦታ አባትና እናትን አንገት ያስደፋል። አባትና እናትን ያስለቅሳል። ከሰው ጋር ይጣላሉ፣ መጥፎ ቦታ ይገኛሉ፣ የሰው ገንዘብ ይወስዳሉ፣ የባለየን ስራ ይሰራሉ። በልጁ የተነሳ አባት ያለቅሳል። በልጁ የተነሳ አባት ያፍራል። በልጁ የተነሳ አባት አንገቱን ይደፍራል። አሁን እኛም ልጅ እንባላለን። አባቶቻችንን ማስደሰት ሲገባ እነሱን ማብላት ማጠጣት ሲገባል በእነሱ የተነሳ ግን የኛ እናትና አባቶች ያለቅሳሉ፣ አንገት ይደፍራሉ። ወላሂ احذر يا عبد الله አየብኪ አቡከ ቢሰበቢክ ባንተ የተነሳ አባትህ እንዳያለቅስ ተጠንቀቅ። እስኪ አንድ ነገር ልንገራችሁ። እስኪ ለእናንተ የሚመኝላችሁ ማን ነው? በደረጃ ከሱ በላይ እንድትሆኑ፣ በስልጣን ከሱ በላይ እንድትሆኑ